ይሄ ሰው የፊፋው ፕሬዝዳንት ሌባ መሆኑንና ለአርጀንቲና ወገንተኛ መሆኑን በኬፕ ቬርዴ ጨዋታ አይታችኋል ብዬ ገምታለሁ። ቪዲዮንም ይሄ የምትመለከቱት ነው። ይሄ ሰው ግን ለምንድነው ለአርጀንቲና ድጋፉን እየሰጠ ያለው? ለምንድነው ለሜሲ ድጋፉን እየሰጠ ያለው ኦፊሻል በሆነ መንገድ የሚለውን እንመልከት። የመጀመሪያውና ዋነኛው ምክንያት ገንዘብ ነው። ጥቅም ያስተሳስራቸዋል። ሜሲ ለአዲዳስ እንደፈረመና የአዲዳስ አምባሳደር እንደሆነ ሁላችሁም ታውቃላችሁ። ለፊፋ ደግሞ ዋነኛ ስፖንሰሩ አዲዳስ ነው። ስለዚህ አዲዳስ ግዴታ የአዲዳስ ምርት የሚያስተዋውቅ ሰው ግዴታ እዛው መቆየት አለበት። ያም አይከኑ የሆነው ሜሲ ነው። በዚህም ጥቅም ምክንያት ብዙ የአፍሪካ ሀገሮች ኬፕ ቨርዴን ጨምሮ ጫና ደርሶባቸዋል። የግብጽ በምትመለከቱት መንገድ ማለት ነው። የግብጽ ጎል እስኪሻር ድረስ ለግብጽ ፔናልቲ እስከ መከልከል ድረስ እጅግ በጣም ብዙ ኮራፕሽን የተሰራበት ውድ የማያ ሚዲያ ዩቲዩብ ተከታታዮች እንግዲህ ይሄ ኮራፕሽን ብቻ አይደለም፣ እጅግ አደገኛና አይኑን ያፈጠጠ ዘረኝነት የሚታይበት ነው። አፍሪካውያን ግማሽ ፍጻሜ፣ ሩብ ፍጻሜ እስከ ፍጻሜ ድረስ እንዲደርሱ አይፈልግም። ይሄ አጠቃላይ የፊፋ እንደ ህግ እንደ መስፈርት ያስቀመጡት አንዱ ሩል ነው። አፍሪካውያን የበላይነት ማሳየት አይችሉም በጨዋታ። ይህንን አፕላይ ለማድረግ ለዳኞች ለፊፋ አመራሮች መመሪያ ተሰጥቷል። ያ ነው እየተተገበረ ያለው በዓለም አቀፍ ደረጃ።